በፈለግሽበት ሰዓት ካልጋው አትውጪ። እባክህ እስኪ አሁን እንኳን እኔን ማዘዝ አቁምና ተንከባከበኝ። በይወድ አልጋሽ ግቢ። አንተም አብረኸኝ ና። ተኚ። እባክህ አብረኸኝ ተኛ እና ቶሎ በል። እሺ ካልሽ። ሕፃኑን አበላሽው? አዎ አዎ በልተናል። ሁለታችን ግን ምንድነው የምንሆነው? ምን ማለት ነው? ማሳካት አንችልም። ምኑን? ማለቴ ወይ መለያየት አንችልም ወይ ተስማምተን አንድ ላይ መሆን አንችልም። እኛ ምንም ማድረግ አንችልም። እጣ ፈንታችን በሚመራን መሄድ ነው። ምን እጣ ፈንታ ነው? ይሄ ነው ለልጃችን ለማለት ነው? በጭራሽ እንደዛ አላልኩም። ልጁን እንደ ምክንያት ተጠቅሜበት ምንም ነገር አድርጌ አላውቅም። እኔ ትክክለኛ ወንድ ነኝ ታውቂያለሽ። እንደዛ ከሆነ ማለት የፈለግከውን ነገር በስነ ስርዓቱ ተናገራ። ተናገርኩ እኮ። ምን ተናገርኩ? አምላኬ ሱና ምን እንዳለች ታውቃለህ? በጣም የሚገርም ነገር ተናገረች። ሰሞኑን በጣም ብዙ እያወራች ነበር። እሷ ስላለችው ነገር አታስቢ። ዝም ብለህ ጠብቅ። እያወራው ነው እኮ አንቺና እሱ ማለት ጥቁርና ነጭ ማለት ናችሁ አለች። ሁለት የተለያዩ ቀለሞች ናቸው፣ ግን ደግሞ ከሁሉም አብሮ የሚሄዱ እነሱ ናቸው። መጀመሪያ የጅል ሀሳብ መስሎኝ ነበር፣ ግን ልክ ናት መሰለኝ። ልክ ናት ብለህ ታስባለህ? አንቺ ታስቢያለሽ? ዋናው ነገር እሱ ነው። ያው ምንም ጥያቄ የለውም። አንዳንዴ እጠላሃለሁ። አዎ አውቃለሁ። በጣም ብዙ ጊዜ ነግረሽኛል። ግን አንዳንዴ ካላንተ መተንፈስ የምችል ሁሉ አይመስለኝም። ፍርሃት ያው ታውቂ የለ የገባሽ ገናውን ነው እንዴ? አምላኬ ሆይ ቁም ነገር እያወራሁ አይደል እንዴ? ከዛ ለራሴ የሌለ ነገር ነው እንዴት እንደዚህ ይሆናል ብዬ ነግረዋለሁ። እንዴት ሊፈጠር ቻለ ብዬ አስባለሁ። ምን ተሰማህ? ጭንቅላቴን አትንካኝ። ጥያቄ እየጠየቅኩ ነው። ምን ተሰማህ? እኔን ነው? አይ አይደለም፣ አያትህን ነው። አዎ አንተን ነው። አስሊ በህይወቴ ፊልም አይቼ እንደማለቁ ታውቂያለሽ። በሚገርም አጋጣሚ በጣም የመሰጠኝን አንድ ፊልም አይቼ ነበር። እዛ ያየሁት ፊልም ላይ የሆነ ጅል አለ። ይገርምሻል፣ ያ ጅል የኤሌክትሪክ ኃይል ያመነጫል። እንዴት እንደሆነ አላውቅም፣ ብቻ ያመነጫል ይመስለኛል። 10 20 ሺህ 30 ሺህ ቮልት ነገር ነው የሚያመነጨው። እጅግ በጣም ያስደነግጣል አይደል አስሊ? ገባኝ። ማለቴ ያ የሚያመነጨው ቮልት ነው። ከዛ በኋላ ያ ጅል ከአንዲት ሴት ፍቅር ይዘዋል። እሷን መጠጋት ይፈራል፣ ምክንያቱም እሷ አካባቢ ሲሆን በጣም ይደናገጣል እና ያው የኤሌክትሪክ ኃይሉ ከሰውነቱ መውጣት ይጀምራል። ስለዚህ ልጅቷ ኤሌክትሪክ እንዳይዛት ከሷ መራቅ ይጀምራል እና አሳስበው እኔም እንደዛ ነኝ። ከኔ ጋር ይመሳሰላል። ስለዚህ ኤሌክትሪክ እንዳታስይዘኝ ፈርተህ ነው? አሁንም ይዞኛል እኮ ይሄንን ታውቃለህ። ምን ቀረኝና ነው ፍርሃት? መጀመሪያ ጸጉርህን የነካሁት መቼ እንደሆነ ታውቃለህ? መቼ ነው? አንተም አታስታውስም? ያኔ የተተኮሰብህ ጊዜ እኔና ሽማግሌው በፍጥነት ሆስፒታል ልንወስድ ስንጣደፍ ነበር። እናንተ ደግሞ ለምን አትተኝም ዶክተር እያልክ እያጉረመረምክ ነበር። ኧረ እባክሽ። አዎ። ታዲያ ለምን ያን ያልተውሽኝም? ለምን አንተ አልተኮስክብኝም ነበር? መጀመሪያ አንቺ ተኩሰሽብኝ ብዙ ደም ፈሰሰኝ። ስለዚህ አቁሰሽ። አንዳንዴ እኔም ነገሮችን አምናለሁ። ስሜህ ቁስልህን ልፈውስልህ? ለምን አልሰምሽኝም? ለምን ተስፋ ቆረጥሽ? እኔ በራሴ ተስፋ ቆርጫለሁ። በራሴ በገዛ ራሴ። እንደዚህ አይነት ነገር ስታደርጊ በጣም ደስ ይለኛል። እሺ በቃ አሁን ትንሽ ተኝ፣ እረፍት አድርጊ። እሺ በቃ ጸጉሬን አትንካኝ ተው። ለምን? እንደሱ ካደረግክ እንቅልፍ ይወስደኛል፣ ግን መተኛት አልፈልግም። መተኛት ሰልችቶኛል። አሁን ተኝ። አልፈልግም። ተኝ። ሌላ ምን አማራጭ አለኝ ብለህ?